እና በእነሱ ላይ እየሰራን የነበረው ድራማ ትንሽ አዝናኝ ነበር። ትንሽ በልልታ ተቀበይ ዛሬማ በልልታ ካልተቀበለ በልልታ እስቲ አንዴ እስክስ ቆንጆ ሲጀመር ፍቅር ትችላለች። ሲጀመር ወርታት ስናወልቅልሽ አንቺ ቀለበት አድርጌልሽ ነበርና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራንሽ ማለት ነውና ከዚህ በኋላ ይሄን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን ለሰላማችን ለደስታችን እንድትተይን እንፈልጋለንና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቂናችሁ። አንተ አትከልክለው፣ በቃ ልቀቀው። አቤል አብርሃም ከማውለቅ በፊት ማለት ነው ቀድማ አስተውል። ይኸውልህ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል እኮ አውልቂ፣ በቃ አውልቂ። ቆይ እያሳመንከኝ ነው። ቀስ በላ አብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እሱን በየ ደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያችንም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ሰላም ውድና ፋሚሊ ውድ የኛ ተከበራችሁ ቤተሰቦች ምትህና ስለአንድ አስተሳሰብ እናወራው። ለምን ገምታለሁ? እና ልጁ ሳይሆን ይሄ አሪፍ ያለ እያለክ ነው አይደል? በቃ አልፈለግም ቀለበቱን ታውልቅልኝ ያለው። ስለዚህ ሄርሜላን ብትሆኚ ከዚህ በላይ አትከራከሪው። ቀለበቱን አውልቂው። ለምን በግድኛው ነገር አለ እንዴ? ፈልጎ ነው ያደረገኝ። አሁን ደግሞ አልፈለገማ። አይ ቆይ አብርሽ፣ እናንተ ጥያቄ አለኝ። እኔ በቀለበት ይዤ አውቃለሁ እንዴ? አንተ ልቦና ፈቅዶ ወይም ደግሞ ደስተኛ ህይወት እየኖርክ ከሆነ እኮ እኔ በቀለበት አይ ይዘሽ ታውቂያለሽ። ሄርሜላ እዚህ ማስመሰል አይጠበቅብሽም። ባለፈው ዕለት ቀለበት ያደረገልኝ ሰው ነኝ፣ ሚስቱ ነኝ። ስለዚህ እያልሽ ነበር። በቀለበትሽ ደግሞ ብዙ ነገር ለመፍጠር እየሞከርሽ ነው። ስለዚህ ቀለበቱን አውልቂ፣ በቃ አትከራከሪ። ኤፍሬም ቀለበት ያደረገልኝ ሰው ነኝ ማለት እንግዲህ ለምጠላው ሰው አይደለም ቀለበት የምታደርገው። የሚያፈቅረኝ ወዶ ፈቅዶ ከኔ ጋር ብዙ ፊውቸር ያለው ሰው ነው ከኔ ጋር ለማለት ያህል ነው እንጂ ቀለበት ማለት ኖርማል አሁን ደግሞ ቀለበት ላይ ትርጉም አለው። ገባህ አይደለ? ካንቺ ጋር ደግሞ ምንም ነገር አያስብም። ወደፊት ከሩታ ጋር ነው። ስለዚህ አንቺ ጋር ቀለበቱ ምንም አይሰራም። አላወልቅም ማለትም ትችላለች። ለምን ካልፈለገ እሱ ከፈለገ እሱ ካልፈለገ ያደረገ ይኸውልሽ፣ ቆይ ተረጋጋና። እኔ ችግር የለውም አቤል፣ ከነሱ ጋር አፍ መካፈት ተገቢ ነው ብዬ አላስብም። አይኖ አንተ ይሄን ነገር ወደህ ፈቅደህ እንዳላደረከው በደንብ አድርጌ ነው የማውቀው። ምክንያቱም ፈልጌው ነው ያደረኩት። እኔና አንቺ ከዚህ በኋላ ምንም ነገር ሊኖረን ስለማይችል ይሄን ቀለበት አውልቂና እስኪ ቆይ ቀለበት ስታደርግልኝ የሆነ ነገር ወይ ስንጣላ ቀለበቱን አውልቀሽ እንድትሰጪኝ ነው ብለህ ነው እንዴ? አሁን እኮ ተጣልታችሁ ሳይሆን ተለያይታችኋል። የእናንተ ነገር እኮ አብቅቷል። ምናልባት ዲስታንስ ሊኖረን ይችላል እንጂ ልባችን በጣም እንደተቀራረበ በደንብ አድርገሽ ታውቂዋለሽ። እሱ እንግዲህ የራስሽ ተረት ነው፣ የራስሽ ተረትና የራስሽ ምኞት ነው። ገባሽ? ስለዚህ እሱ ያንቺ ተረትና ምኞትሽን እዛው ለራስሽ እያሰብሽም እየተጎመጀሽም ዲስታንስ ምናምን ሰብስታንስ ምናምን አደረው ነገር እኔ ወደ አንተ መምጣቴ ሁሉ ነገር ነው ማለት የምንደባደው የምንጣላው የምንበሻሸቀው ሁሉ ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። አውቃለሁ ሁሉንም ነገር በደንብ ነው። ሁሉንም ነገር ስለተባባሉ ሊተቃቀፉ አይችሉም። እንደ ሰውኛ ባህሪ ማለት ይናል መልአክ አይደለም፣ ሰው ነን አይደለ? ትዝ ይለናል የተደረገብን ነገር እና ሩታ እግዚአብሔርን የኔ ውድ የኔ ጀግና አብርሃምም ይገባዋል ብዬ አስባለሁ። እስካሁን ለሱ ያደረገችው መስዋዕቶች ያደረገችው ነገር እስካሁንም ሳይታየው ቀርቶ ሳይሆን አለማስተዋል ነው። አሁን ደግሞ ያስተዋለ ይመስለኛል። ምክንያቱም እኔ መጥቼ ራሱ በቃ ይሄ ለሱ ደስታ ነው እንትን የምትለው እና የኔ እናት እና በእነሱ ላይ እየሰራን የነበረው ድራማ ትንሽ አዝናኝ ነበር። ትንሽ ዛሬማ
በልልታ ካልተው ሲጀመር ፍቅር ትችላለች። ሲጀመር ሩታ ትችላለች። ሌላ እንደዚህ አይነት ነገር ትጮቻለሽ? ልክ ናት። ምንም ያጠፋችሁ ጥፋት የለም። አንተ መወሰን አቅቶ ነበር። ያው ፍቅር